ጠቅላይ ሚኒስትር አብይ አህመድ የሶማሊያ ፕሬዝዳንት ሐሰን ሼህ መሐሙድን ተቀብለው ተወያዩ። በጋምቤላ ክልል የጋምቤላ ከተማ ፖሊስ አዛዥ ግድያን ተከትሎ በከተማይቱ ውጥረት መስፈኑን ነዋሪዎቹ ተናገሩ። በትግራይ ክልል አዲስ ከበባ መጣሉን ህወሓት ገለጸ። የኢትዮጵያ ንግድ ባንክ ደንበኞቹ የባንክ ሂሳባቸውን ከዲጂታል መታወቂያ ጋር እንዲያስተሳስሩ አሳሰበ። አሜሪካ በየዓመቱ የምታካሄደውን የዲቪ ሎተሪ አቆመች። ሰላም ጤና ይስጥልኝ ውድ ተከታታዮች፣ በዛሬው ዝግጅታችን እነዚህና ሌሎች አዳዲስ መረጃዎችን ይዘን ቀርበናል። ቻናላችንን ሰብስክራይብ ያደርጋችሁን ትካት ሊቀብዝን ወደ ዝርዝሩ እናልፋለን። ጠቅላይ ሚኒስትር አብይ አህመድ የሶማሊያ ፕሬዝዳንት ሐሰን ሼህ መሐሙድን ተቀብለው ተወያዩ። የሶማሊያው ፌዴራል ሪፐብሊክ ፕሬዝዳንት ሐሰን ሼህ መሐሙድን ለአንድ ቀን የሥራ ጉብኝት ተቀብለው ማነጋገራቸውን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ጠቅላይ ሚኒስትሩ በይፋው የፌስቡክ ገጻቸው ላይ ባሰፈሩት ጽሑፍ ባለፈው አንድ ዓመት የሰራንባቸው የቆየነው የሁለትዮሽ ግንኙነት ውይይቶች በመቀጠል ፍሬያማ ውይይት አድርገናል ብለዋል። በተጨማሪም ውይይቱ የቅድሚያ ጉዳዮቻችን ለመከወን ብሎም ለጠንካራ ግንኙነት፣ ቀጠናዊ መረጋጋትና ልማት ያለን ቁርጠኝነት በድጋሜ ያጸና ነበር ብለዋል። ጠቅላይ ሚኒስትር አብይ ይህን የገለጹት የሶማሊያ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር አብዱሰላም አብዱላ አሊ በሶማሊያ ኢትዮጵያ አምባሳደር ሱሌማን ደደፎ ጋር በሞቃዲሾ ተገናኝተው መወያየታቸውን ተከትሎ ነው። ውይይቱ ያተኮረው በሁለቱ ሀገራት መካከል ያለውን ግንኙነትና ቀጠናዊ ትብብር ይበልጥ በማጠናከር ላይ መሆኑን ተገልጸዋል። በከፍተኛ ደረጃ በተካሄደው በዚህ ስብሰባ ላይ የሁለቱ ሀገራት ባለስልጣናት እንደ ንግድ፣ ኢንቨስትመንትና ኢኮኖሚያዊ ልማት ባሉ ዘርፎች ያላቸውን ስትራቴጂያዊ ትብብር ማሳደግ በሚቻልባቸው መንገዶች ላይ ተወያይተዋል። በተጨማሪም በአፍሪካ ቀንድ ሰላምና ደህንነት ለማስጠበቅ የሚደረገውን የጋራ ጥረት ማጠናከር በሚቻልባቸው ጉዳዮች ላይ ትኩረት ማድረጋቸውም ተጠቅመዋል። እንደ ሽብርተኝነት፣ ድንበር ተሻጋሪ ወንጀሎችና ፖለቲካዊ አለመረጋጋት ላሉ ቀጠናዊ ተግዳሮቶች የተቀናጀ ምላሽ መስጠት አስፈላጊ መሆኑን አጽንኦት ሰጥተውበታል ተብለዋል። በጋምቤላ ክልል ከከተማው ፖሊስ አዛዥ ግድያ በኋላ በከተማይቱ ውጥረት መስፈኑን ነዋሪዎቹ ተናገሩ። ወደ አቦልና ላሬ የሚወስዱ የትራንስፖርት አገልግሎቶችም መስተጓጎላቸውን የተገለጸው ነዋሪዎቹ እንዳሉት የከተማው አገልግሎት ሰጪ ተቋማት ዛሬም ዝግ ሆነው መዋላቸውን አመልክተዋል። ይህም የሆነው ማክሰኞ ጋምቤላ ከተማ ውስጥ የከተማ ፖሊስ አዛዥ ኮማንደር ኦሙዶ እጅሎ ባልታወቁ ሰዎች መገደልን ተከትሎ በተፈጠረው የጸጥታ ችግር መባባስ ነው። የክልሉ መንግስት ባወጣው መግለጫ ከሚመለከታቸው አካላት ጋር በመሆን በመቀናጀት በክልሉ የጸጥታ ችግር የፈጠሩ አካላትን አድነው በመያዝ ላይ መሆንና በርካቶች በቁጥጥር ስር መዋላቸውን አስረድተዋል። በተጨማሪም ለጸጥታ ስራ ተመድበው ከሚሰሩ የጸጥታ ኃይሎች ውጪ የትኛውም ጦር መሳሪያ ይዞ የሚገኝ አካል ላይ የጸጥታ ኃይሎችን አስፈላጊ እርምጃ ይወስዳል ሲል አብራርተዋል። በጋምቤላ ከተማ ከትናንትና ዕለት አንስቶ ሱቆችና የተለያዩ ተቋማትን ዝግ ሆነው የዋለ ሲሆን የሰዎች እንቅስቃሴም ተገድቦ መዋልን ተገልጿል። በዚህ ሁለት ቀናት ከተከሰተው የጸጥታ ችግር ቀደም ብሎ ህዳር 28 እና 30 በጋምቤላ ከተማና አቦሌ የተባለ ቦታ በሰላማዊ ሰዎች ላይ በታጠቁ ኃይሎች ጥቃት በመፈጸሙ የጸጥታው ችግር እንዲስፋፋ ማድረጉን ነዋሪዎች አክለዋል። የክልሉ መንግስት በማህበራዊ መገናኛ ዘዴ ባስተላለፈው መግለጫም ግጭትና የሰው ሞት የሚያስደስታቸው ብሎ የጠራቸው ኃይሎች የጋምቤላን ከተማን ጨምሮ በሌሎች ወረዳዎች ትርምስ መፍጠራቸውን ገልጸዋል። የክልሉ መንግስት በዚህ መግለጫም ሰላምና ልማትን ወደ ኋላ ለመመለስ ይሰራሉ ያላቸው ኃይሎች በየቦታው ሰዎችን መግደል፣ ተሽከርካሪ ላይ ጥቃት ማድረስና አመራሩ ላይ ኢላማ ማድረጋቸውን አመልክተዋል። በአሁኑ ሰዓት የመከላከያ ሰራዊትና የፌዴራል ፖሊስ ወደ ክልሉ መግባታቸውን ተዘግቧል። በትግራይ ክልል አዲስ ከበባ መጣሉን ህወሓት ገለጸ። ህወሓት የፌዴራል መንግስት ላለፉት 10 ወራት በትግራይ የነዳጅ አቅርቦት መገደቡ በትራንስፖርት በኢኮኖሚ እንቅስቃሴና መሰረታዊ ማህበራዊ አገልግሎቶች ላይ መስተጓጎል ፈጥሯል ሲል ገልጸዋል። ይህም የፕሪቶሪያ ስምምነት አተገባበር ላይ ስጋት መፍጠሩን ጠቅሰዋል። ህወሓት ትናንት ታህሳስ 8 ቀን 2018 ዓ.ም ባወጣው መግለጫ የፌዴራል መንግስት ለትግራይ ጊዜያዊ አስተዳደር የሚያስተላልፈው የበጀት ድጋፍ ማገዱን ገልጸዋል። ይህም የጤና፣ የትምህርት፣ የውሃና የጽዳት አገልግሎቶች ጨምሮ የመንግስት የሥራ እንቅስቃሴዎች እንዲስተጓጎል ከማድረጉም በላይ የመንግስት ሰራተኞች ደሞዝ ሳይከፍላቸው እንዲቀሩ ማድረጉም አስታውቀዋል። መግለጫው አክሎም በትግራይ መልሶ ማቋቋም ስር ያሉ ኩባንያዎች የባንክ ሂሳብ መታገዱን ኮንነዋል። ይህም የድርጅቶቹ የሥራ እንቅስቃሴ እንዲቆምና በ10 ሺዎች የሚቆጠሩ ሰራተኞች ያለ ደሞዝ እንዲቀሩ ማድረጉን ገልጸዋል። የኢትዮጵያ መንግስት ወደ ትግራይ የሚገባውን የነዳጅ አቅርቦት በከፍተኛ ሁኔታ ከገደበው 10 ወራት ሊሞላው ተቃርቧል ያለው ህወሓት ይህም የህዝብና የጭነት ትራንስፖርት የኢኮኖሚ እንቅስቃሴዎች እንዲሁም ለሴቶችና ለህፃናት የሚሰጡ የድንገተኛ አምቡላንስ አገልግሎቶችን ጨምሮ ማህበራዊ አገልግሎቶችን ሸባ አድርገዋል ሲል ገልጸዋል። የኢትዮጵያ ንግድ ባንክ ደንበኞቹ የባንክ ሂሳባቸውን ከዲጂታል መታወቂያ ጋር እንዲያስተሳስሩ አሳሰበ። ባንኩ ደንበኞቹ የባንክ ሂሳባቸውን ከፋይዳ ብሔራዊ ዲጂታል መታወቂያ ቁጥር ጋር ካላስተሳሰሩ ከተቀመጠው የጊዜ ገደብ በኋላ ምንም አይነት የባንክ አገልግሎት ማግኘት እንደማይችሉ አስታወቀ።
ባንኩ ባወጣው መግለጫ ደንበኞች ወደ የትኛውም የንግድ ባንክ ቅርንጫፍ በመሄድ ባለ 16 አሃዝ የፋይዳ አካውንት ቁጥራቸውን በማቅረብ ከሂሳባቸው ጋር ማገናኘት እንዳለባቸው አስጠንቅቀዋል። ባንኩ በአዲስ አበባ፣ ሐረርና ድሬዳዋ ደንበኞች እስከ ጥር 1 ቀን 2018 ማስተሳሰር እንደሚችሉ ገልጾ ከጥር 2 ቀን 2018 ዓ.ም ጀምሮ ግን ግዴታ እንደሚሆን አስታውቋል። በትልልቅ የክልል ከተሞችና በወረዳ ዋና ከተሞች ደንበኞች እስከ ጥር 30 ቀን 2018 ዓ.ም ድረስ የጊዜ ገደብ የተሰጣቸው ሲሆን የግዴታ የአፈጻጸም ከየካቲት 2 ቀን 2018 ዓ.ም ጀምሮ ይተገበራል። ይህ አዲስ አሰራር የኢትዮጵያ ብሔራዊ ባንክ ዳር 25 ቀን 2018 ዓ.ም ለሁሉም የፋይናንስ ተቋማት ካስተላለፈው መመሪያ ጋር የተያያዘ ሲሆን መመሪያው ሁሉም ባንኮች፣ የማይክሮ ፋይናንስ ተቋማትና የኢንሹራንስ ኩባንያዎች የደንበኞቻቸውን መረጃ ከፍሪ ፋይዳ የዲጂታል መታወቂያ ዳታቤዝ ጋር እንዲያናብቡ የሚያዝ ነው። ብሔራዊ ባንክ ይህ እርምጃ እስከ 2022 ዓ.ም ድረስ በፋይናንስ ዘርፍ ሙሉ በሙሉ ዲጂታል መታወቂያን ተግባራዊ ለማድረግ የታለመ መሆኑን ገልጾ ዓላማው ደንበኞች መረጃን ማስተካከል፣ የደህንነት ስርዓትን ማጠናከር እንደሆነ ተመልክተዋል። የኢትዮጵያ ንግድ ባንክ ደንበኞች አገልግሎት ሳይቋረጥባቸው ሂደቱን በወቅቱ እንዲያጠናቀቁና አካውንታቸው ከስጋት እንዲጠብቁ አሳስበዋል። ወደ ውጭ መረጃ ስናልፍ አሜሪካ በየዓመቱ የምታካሄደውን የዲቪ ሎተሪ አቆመች። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት በተለምዶ ዲቪ በመባል በሚታወቁ የፍልሰተኞች የዳይቨርሲቲ ቪዛ ፕሮግራም ላይ እገዳ ጥለዋል። የሀገር ውስጥ ደህንነት መስሪያ ቤት ሚኒስትሯ ክሪስቲ ኖም የአሜሪካ ፕሬዝዳንት ዶናልድ ትራምፕ ባስቀመጡት አቅጣጫ መሰረት የእገዳ ትዕዛዙን ማስተላለፋቸው ገልጸዋል። በየዓመቱ በ10 ሺዎች የሚቆጠሩ የሌሎች ሀገራት ሰዎች ወደ አሜሪካ የመግባትና በሀገሪቱ የመኖር ዕድል የሚያገኙበት ይህ ፕሮግራም እንዲታገድ የተወሰነው ባለፉት ቅዳሜና ሰኞ በአሜሪካ 2 ከፍተኛ ትምህርት ተቋማት ላይ ከተፈጸመው ግድያ ጋር በተገናኘ ነው ተብለዋል። የአሜሪካው ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሚኒስትሯ ክሪስቲ ኖም ይህን የሚያስተጋባ መልእክት ዛሬ በኤክስ ገጻቸው ላይ አስፍረዋል። በብራውን ዩኒቨርሲቲ ተኩስ የከፈተው ግለሰብ በዲቪ ፕሮግራም ወደ ዩናይትድ ስቴትስ መግባቱን በዚህ መልእክታቸው የገለጹት ሚኒስትሯ ይህ ክፉ ግለሰብ ወደ ሀገራችን እንዲገባ በፍጹም ሊፈቀድለት አይገባም ነበር ሲሉ ጽፈዋል። ሚኒስትሯ በዲቪ ፕሮግራም ምክንያት አሜሪካውያን ከእንግዲህ በኋላ ጉዳት እንዳይደርስባቸው ለማረጋገጥ እገዳውን ለአሜሪካ ዜግነትና ለኢሚግሬሽን አገልግሎት ማስተላለፋቸውን አስታውቀዋል። ይህ እገዳ ከ55,000 በላይ የሚሆኑ የተለያዩ ሀገራት ዜጎች በየዓመቱ በአሜሪካ በቋሚነት ለመኖር ዕድል የሚያገኙበት ፕሮግራም እንዲቆም የሚያደርግ ነው። በፈረንጆቹ 2025 ወደ 20 ሚሊዮን የሚጠጉ ሰዎች ለዲቪ ፕሮግራም አመልክተው እንደነበር የአሜሪካ የውጭ ጉዳይ መስሪያ ቤት መረጃ ያመለክታል። ከነዚህ አመልካቾች ውስጥ ከልጃቸውና የትዳር አጋሮቻቸው ጋር ተዳምረው ዕድለኞች የሆኑ ብዛት 131,060 መሆኑን የመስሪያ ቤቱ መረጃ ያሳያል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ፑቲን ጦርነቱን መጨረስ አይፈልጉም ሲሉ ተናገሩ። ሩሲያን ሊያስቆም የሚችለው ነገር ማዕቀብ መጣል፣ ንብረቶቿን እንዳይንቀሳቀሱ ማድረግ፣ የምዕራባውያን ተጽዕኖና የአሜሪካ ጣልቃ ገብነት ናቸው ብለዋል። ዜሌንስኪ ፑቲን በቅርቡ ለጦር ሚኒስትሮቻቸው የተናገሩት በዩክሬን ላይ ጥቃታቸውን አጠናክረው እንደሚቀጥሉ የሚያሳይ ሲሆን ይህ ደግሞ ጦርነቱን ያለማቆም ምልክት ነው ሲሉ ገልጸዋል። አሁን ፑቲን የሚያሳዩት ምልክት ለኛ አዲስ አይደለም። ከዚህ በፊት እንደተናገሩት ፑቲን ጦርነቱን መጨረስ አይፈልጉም። ጦርነቱን እንዲጨርሱ ለማድረግ አገሮቻችን ወይም ዲፕሎማሲን አሊያም ማዕቀብን እንደ አማራጭ መውሰድ አለባቸው ሲሉ አሳስበዋል። የአሜሪካ ሸማጋዮች በግልጽና በሚስጥር ፑቲን ጦርነቱን እንደሚጨርሱ ይናገራሉ። እኛም የአሜሪካን እቅድ ጥቅማችን ባስጠበቀ መልኩ እንደግፋለን ሲሉ ተደምጠዋል። ወደ 4ኛው ዓመት የተሻገረ የሚገኘው የሩሲያና የዩክሬን ጦርነት የዓለም መሪዎችና ፖለቲከኞች መፍትሄ ፍለጋ እንዲባዝኑ አድርጓቸዋል። የተወደዳችሁ የቻናላችን ተከታታዮች የዕለቱ መረጃዎች እነዚህ ይመስሉ ነበር። ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን እንሰናበታችኋለን። ሰላም።